ማሻአላህ በድጋሚ ተገናኝተናል። እንግዲህ አሁን የረፍት ጊዜ ነው። በአቨሬጅ ውጤትሽ ምን ያክል ነው? ምን አይነት ተማሪ ነሽ? ምን ያህል ውጤት ታስመዘግቢያለሽ ወይም ደግሞ ታመጫለሽ ተብሎ ይታሰባል? እኔ ስለተገናኘን በጣም ደስ ብሎኛል። ሁሉንም ትምህርቶች ከ96 በላይ አምጥቻለሁ። ስለዚህ አቨሬጅ ከ96 በላይ ነው። ከ96 ከ98 ባለው አቨሬጅ እንደምታመጣና ከፍተኛ ውጤት ሁሉም ውጤቶቿ ከ95 በላይ እንደሆኑ የተናገረች ነው። ስለዚህ በጣም ኤክሰለንት የሆነች ተማሪ ናት ማለት ነው። ዛሬ ደግሞ እኔ በተራዬ ጥያቄ ልጠይቅህ። አንተ እንደ አባትና እንደ መምህር ሆነ እኔ ደግሞ እንደ ሴት ልጅና እንደ ተማሪ ሆኜ እስኪ ጠቅማታል ብለህ የምታስበው ምክር ምከረኝ። በጣም ጥሩ፣ በጣም ቬሪ ኢንተረስቲንግ የሆነ ጥያቄ ነው ያነሳሽው። ላንቺም ብቻ ሳይሆን ለሁሉም ተማሪዎች አሁን በቤታቸው ውስጥ ላሉ በተለይ ለሴት ተማሪዎች የሚያወራውን ሳይሆን አላማሽ ላይ ፎከስ አድርገሽ ለነገ ትልቅ አላማ ትልቅ እቅድ አቅደሽ ብዙ ኃላፊነት የሚጠብቁሽ ጠንካራ ሴት ከውቅያኖስ የሰፋ የሆነ ታጋሽ የተረጋጋሽ ሴት ነሽ። እዛም ከዚህም ተነስቶ ቆንጆ ነሽ ስላለሽ አይግረምሽ። በቃ ቆንጆ ነኝ ብለሽ ጨርሰሻል። አላህ ሱብሓነሁ ወተዓላ ያላቀሽ ሴት ነሽ። ሱረቱ ኒሳ፣ ሱረቱ መርየም፣ ሱረቱል ሙጃደላ የሚሉ ለሴቶች ትልቅነት የተገለጹ ተምሳሌቶች ባለቤት ስለሆንሽ ትናንት ያለፈ ስህተት ቁጭት ሆኖ መነሳት የለበትም። ትናንት ኦልሬዲ ፓስ አልፏል። ነገ ደግሞ ወማ ተሻኡነ ኢላ አየሻ አላሁ ረቡል ዓለሚን። እናንተ ስለፈለጋችሁ አላህ ነው የሚሻው። የነገው ፕሮግራም የአላህ ነው። ዛሬ ግን ጠንካራ ሴት ሆነሽ ጠንካራ ልጅ ሆነሽ ወላጆችሽን ለማስደሰት የተፈጠርሽበትን አላማ ግብ ለመምታት ያለመች በደንብ የምታስተውል በስነ ምግባሯ የተላቀች አላማዋንና ግቧን የምታቅ ጓደኛዋን የመረጠች ወላጆቿን የምታከብር ጠንክራ የምትሰራ ታታሪ ሴት መሆን ብቻ ይበቃሻል።